ነው ምዕራፍ ነው قول الله تعالى يا الله سبحانه وتعالى ንግግር ነው ስለዚህ እዚህ ጋር የባቡ ርዕስ ራሱን አድርጎታል የቁርአን አንቀጽ አድርጎታል የባቡን ርዕስ የቁርአን አንቀጽ አድርጎታል ማለት ነው አይሽሪኩን ያጋራሉ እንዴ ማላ ይخلቁ شيئا ምንም ነገር የማይፈጠር ወهم يخلقون እነሱ እንዲያውም ተፈጥረው ያለ ولا يستطيعون لهم ለነሱ አይችሉም ነስረን ድል መስጠትን ማገዝን አይችሉም ስለዚህ ባቡ ምንድነው ነው አይሽሪኩን ያጋራሉ እንዴ ማላ ይخلቁ شيئا ምንም ነገር የማይፈጥርን ያጋራሉ እንዴ ከአላህ ውጭ አመልኩታል እንዴ ምንም ነገር መፍጠር የማይችል وهم يخلقون እንዲያውም እነሱ ራሳቸው የተፈጠሩ ሆነው ሳለ ولا يستطيعون لهم ለነሱ አይችሉም ነስረን አገዝን ማገዝ አይችሉም ድልን መስጠት አይችሉም እነዚህ የሚመለኩት ማለት ነው ስለዚህ ምን ያለ ነው ማለት ነው የባቡ ርዕስ ምን ይሆናል ማለት ነው ሐሳቡ እነዚያ ከአላህ ውጭ እርዳታ የሚጠየቁት ከአላህ ውጭ እንዲጠብቁ የሚጠየቁት ማገዝ አይችሉም መርዳት አይችሉም መፍጠር አይችሉም እንዲያውም እነሱ ራሳቸው በአላህ የተፈጠሩ ናቸው ያለ ነው ስለዚህ ነው መንገራው ማለት ነው وقوله تعالى يا الله سبحانه وتعالى نذكرنا والذين تدعون الذين يمتملكواቸው من دونه أي من سوى الله كالله يمتملكواቸው ما يملكون من قطمير ما يملكون إلا من قطمير قوا يلاቸው ይላል ቅጥሚር ማለት ምንድነው ተምር ከተበላ በኋላ የተምር ፍሬው ላይ ሽፋን ነገር እንደ ፌስታል የሚመስል ሽፋን ነገር የሚቀር አለ እሱ ቅጥሚር ይባላል ማለት ነው ስለዚህ وقوله والذين الذين تدعون የምታመልኳቸው من دون الله ከአላህ ውጭ ያሉት የምታመልኳቸው እኮ ما يملكون ለነሱ የላቸውም من قطمير ما يملكون ባለቤት አይደሉም የላቸውም من قطمير ብናኝ ታክልኳ የላቸውም قطمير ምንድነው ያለው ያቺ ተምር ፍሬ ከተበላ በኋላ የተምር ፍሬውን የሚሸፍነው ፌስታል የሚመስል ሽፋን ነገር እሱ ቅጥሚር ይባላል እሱ እኮ የላቸውም ምን ያለ ነው አላህ Subhanahu Wa Ta'ala ትንሾች እንደሆኑ ከአላህ ውጭ የሚመለኩት ትንሾች እንደሆኑ ሊመለኩ እንደማይገባቸው እዚህ ዓለም ላይ ምንም ነገር እንደሌላቸው ሁሉም ነገር የአላህ Subhanahu Wa Ta'ala ብቻ እንደሆነ እየነገረን ነው ሊመለክ የሚገባው አላህ Subhanahu Wa Ta'ala ብቻ ነው ያንን